ፌክ ላሽ እንዴት አፕላይ መደረግ እንዳለበት አታውቂም? ሶ sit down let me teach you. there is easy steps. እነዚህን ስቴፖች ከተከተልሽ ቤትሽ ውስጥ ራስሽ ፌክ ላሽ አፕላይ ማድረግ ትችላለሽ። it's very easy simple። ከ2 ደቂቃ ያነሰ ስቴፕ ነው። ወረቀትና ስክሪፕቶ ይዘሽ ቁጭ በይ ላስተምርሽ። ሶ የሚያስፈልጋችሁ ምንድነው? ላሽ ግሉ። so you can use either one። ላሹን የምትይዙበት እነዚህ ጋር የምታደርጉበት እንዲህ አይነት ትዌዘር መቀስ ያስፈልጋችኋል። ኦፍ ኮርስ ስትሪፕ ላሽ I got this from Amazon anywhere አለ። ፈለጋችሁትን መጠቀም ትችላላችሁ። ሶ ምንድነው የምታደርጉት? የቀኙን በቀኝ የግራውን በግራ አድርጋችሁ ተለክታላችሁ። መጀመሪያ ጫፉ ከረዘመባችሁ ለክታችሁ ከዚህኛው ኤንድ አይደለም የምትቆርጡት፣ ሁሌም ከዚህኛው ኤንድ ነው የምትቆርጡት። ቢካዝ ከዚህኛው ኤንድ ከቆረጣችሁት ቅርጹና ሼፑ ልክ አይመጣም። ቅንድባችሁ ላይ አድርጋችሁ ተለክታላችሁ። ረጅም ነው አይደለም የሚለው ማለት ነው። ረዘመባችሁ ምን ይሆን መሰላችሁ? እዚህ አይናችሁ ጋር እየቆረቆረ በጣም ባዘር ያደርጋችኋል። ስለዚህ ሳይበዛ እንደዚህ እንቆርጥለታለን ማለት ነው። አሁን ይሄን እዚች ጋር አድርገን ብናየው 7 ግድ ሳይዝ አያችሁት? ማረገው ግሉን እዚህ ኪዩቲፕ ላይ አድርጌ እንደዚህ ጫፉ ላይ እንደዚህ ቀባዋለሁ ማለት ነው። ግሉ ሲቀባ እንደዚህ ግሬይሽ ከለር አለው። ሶ ዩ ጎና ዌይት አያችሁ? እሺ ታኪ እስኪሆን ድረስ እንጠብቀዋለን። ከበዳ ባወደ ሚኒት ኦር 2 ድርቅ ሲል ከዛ እናደርቀዋለን። ኦኬ አሁን ግሉ ደርቋል። አያችሁት? እንደዚህ ሲደርቅ ይጠቁራል፣ ከለሩ ይቀየራል። የግሉ መስታወት እንደዚህ ቀረብ አድርጋችሁ እንደዚህ ወደ ታች እያያችሁ ነው፣ ወደ ላይ እንዳታዩ። ከዛ የምትፈልጉት ቦታ ላይ ቁጭ ታደርጉትና ልክ የላሻችሁ የራሳችሁ የተፈጥሮ ጸጉራችሁ ላይ እንዳታረጉት አደራ። እዛ ታረጉና ከዛ በዚህ እንድ ደግሞ ይዛችሁ ይሄንን ጥብቅ ጥብቅ ቀስ ብላችሁ ጫን ጫን ማድረግ እንዳትረሱ። ይሄኛውን አይን ደግሞ አፕላይ እናድርግ። ከጫፉ ትንሽ ወደዚህ ገባ ብላችሁ ነው ማድረግ ያለባችሁ። የተቀረችውን ቦታ በአይላይነር መሙላት ትችላላችሁ ማለት ነው። ሶ this is it። ምንድነው የምታደርጉት? ሌላው ያልነገርኳችሁ እንዲህ በጣታችሁ እንደዚህ የተፈጥሮ ላሻችሁንና ይሄ አርቲፊሻሉ በደንብ እንዲጣበቅ እንደዚህ ማድረግ እንዳትረሱ። እዚች ከባዶ ቦታ ላይ ላሹ ያልደረሰበት ጋር እንደዚህ አይላይነር አድርጋችሁ ትንሽ አፕላይ አድርጉበት። እንደዚህ ሞር ናቹራል እንዲመስል ማለት ነው። በዚህም ሳይድ እንደዛው ይሄ ክፍተቱ እንዲገጥም ስለፈለኩኝ ነው። አይ ሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። አይላሽ ስትሪፕ ቤት ውስጥ ማድረግ ለምትፈልጉ አይ ቲንክ ይሄ ቆንጆ ስቴፕ ባይ ስቴፕ ቪዲዮ ይመስለኛል። ፕሮግራም ካላችሁ ምናምን ላሽ ስታደርጉ የሜካፕ ሉካችሁ ሞር ኢንሃንስ ስለሚያደርገው ለዛ ላሽ ለፕሮግራም ምናምን ቆንጆ ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ለእህት ለጓደኛ ይጠቅማችኋል ለምትሉ ደግሞ ሼር ማድረግ እንዳትረሱ። አካውንቴን ፋሎ ካላረጋችሁ ፋሎ አድርጉኝ። በቅርቡ ደግሞ በዩቲዩብ አካውንቴ እመጣለሁ። ስቴይ ቱን። አመሰግናለሁ። ባይ